መልኩ አልቆልናል። ምርጥ ሆኖ ነው ወጣልን። አሁን መስቱን ላይ እናደርግበታለን። መስቱላችሁ የምትጠቀሙት ይሄን ነው። የዛሬ ቆይታችን ይሄንን መስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበራታችሁ እላችኋለሁ እና ቆንጆ ሆኖ እንደዚህ በዚህ መልክ ወጥቶልናል። አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ነው? አልሐምዱሊላህ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ስናጎል አሰራር ነው። እሱን ለመስራት የሚያስፈልጉ ግብአቶች አንድ እንቁላልና 3 የሾርባ ማንኪያ ሱካር እና አብረን እንመታቸዋለን። እና እንቁላልና ሱካሩን ካማሰልና በኋላ ወተት አድርገን አሁን በደንብ አድርገን እንመታዋለን። አንድ የሾርባ ማንኪያ እርጎ፣ ይሄ እርጎ ዘባዴ ማለት ነው። ትንሽ ለእንቁላሉ ሽታ ቫኒላ ፈሳሹን ይሄን እና አንድ ማንኪያ የሾርባ እርሾ ካሜራ፣ 3 የሾርባ ማንኪያ ዘይት፣ የምግብ ዘይት ይሄን 2 ኩባያ ዱቄት አድርጌያለሁ። በደንብ ለአንድ 10 ደቂቃ አሽተን እንገናኛለን። አፍቸዋለሁ ለአንድ 10 ደቂቃ። ትንሽ የዝብዳ አድርጌ ደግሞ ይሄን አዋህጄ ለአንድ ሰዓት ለ40 ያክል ደቂቃ ሙቀት ባለበት ቦታ ፍንፍን አድርጌ አስቀምጬ እንገናኛለን። ሰዓት በኋላ ቆንጆ ሆኖ ኩፍ ብሎልናል። እዚህ ጋር ግርፋና ሱካር የተፈጨ ሱካር አዘጋጅቻለሁ። ካዳመጥኩት በኋላ እንዳደረገው ያው በዚህ መልኩ አዳምጬ ጨርሻለሁ። ሱካሩና ግርፋውን በደንብ ሊይዝልኝ ዝብዳ አዳርሼ ያደርግበታለሁ። በደንብ አድርጌ እቀባዋለሁ። እንደምታዩት በዚህ መልኩ ግርፋይና ሱካሩን ቀረፋ ማለት የተፈጨ ቀረፋ አድርጌ ቀብቻለሁ። እጠቀልላለሁ ቀስ እያደረኩ እዚህ ጋር ሳኔን በዚህ መልኩ ቆራጭ ጨርሻ። እዚህ ጋር ሳኔን ቅቤ ቀብቼ ዝብዳ ትንሽ ቀብቼ አዘጋጅቼዋለሁ። እንደዚህ ያረኩኝ ይደረድራለሁ። በዚህ መልኩ ቆራርጬዋለሁ። ይህን ለአንድ ለ30 ደቂቃ አፍና አሽገን እናስቀምጣለን። ተመልሶ ኩፍ እንዲልልኝ መልኩ አልቆልናል። ምርጥ ሆኖ ነው ወጣልን። አሁን መስቱን ላይ እናደርግበታለን። መስቱላችሁ የምትጠቀሙት ይሄን ነው። የዛሬ ቆይታችን ይሄንን መስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበራታችሁ እላችኋለሁ እና ቆንጆ ሆኖ እንደዚህ በዚህ መልክ ወጥቶልናል።